መናፍቅ አይደለንም እኛ። እሺ ጴንጤ ነን። ጴንጤ ማለት መንፈስ ቅዱስ የወረደበት ቦታ ነው። እሺ እኛ መንፈስ ቅዱስ ወርዶብናል። ሃሌሉያ። እንዴ ነው እያላችሁ ሰው መሰብኩት። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስን አንተም የግል አዳኝ አድርገህ ካልተቀበልክ አትድን። እኔማ ተቀበየዋለሁ። አልተቀበልከውም፣ ይቀርሃል። መጀመሪያ ኢየሱስ ክርስቶስን ስትቀበል ምን ማድረግ እንዳለብህ ልንገርህ። መልበስ ያለብህ አምባሳደር፣ ይሄ ምንም አያረግም፣ አምባሳደር ነው መልበስ ያለብህ። ከዛ እዚህ ጋር መቀመጥ ይቻላል። ልቀመጥ እዚህ ጋር ተቀመጥ። አይ እንትን ነው ትንሽ ስለሚያቅት። እሺ እንደዚህ ብለህ ተቀምጠህ ነው የምትሰብከው ማለት። እንደዚህ ትልና ትሰብካለህ። እንዴት አምባሳደር ቁጭ በልና ሳይ አምባሳደር ላልብስህና ከዛ ቁጭ ብለህ ስበክ ለነሱ። ምን ብዬ ለስበክ? ኢየሱስ አዳኝ እንደሆነ ኢየሱስ ክርስቶስን የግል አዳኛቸው አድርገው መቀበል አለባቸው። እስኪ ወንበር አምጦለት፣ አንድ ወንበር ለቀቀለት ይቀመጥና። አይ መልካም ሰው ነህ አንተ፣ እንደዚሁ ሳይህ ራሱ መልካም ሰው ነህ። እቀባሃለሁ በጌታ በኢየሱስ ክርስቶስ ስም እቀባሃለሁ፣ አንተን እቀባሃለሁ። ሃሌሉያ። መዳን በሌላ በማንም የለም። ወንበር መጥቶልህ አሁን ስበክ። እስኪ ስበክ። አምባሳደር የለም። ምን ቅባት? ምን አይነት ቅባት? ማንኛውንም ቅባት አምጡልኝ። ወደ እኔ ይመጣሉ። እኔ መጀመሪያ እንደዚህ ብዬ ነው የምቀመጠው። ከዛ በቃ ቅባት ትንሽ ራሳቸው ላይ የጌታን መንፈስ ነው ማሳርፍባቸው። ዝም ብሎ ቅባት አይደለም፣ መለኮታዊ ቅባት ነው። ስፒሪት የሆነ መንፈስ። አዎ እሱን ነው በቃ ጭንቅላታቸው ላይ ቁጭ እናደርግባቸዋለን። ሀብታቸው ይባረካል፣ ትዳራቸው ይባረካል። ወደ ጌታ ነው ትዳራችሁ እንዲባረክ የምትፈልጉ ሰዎች ወደ ጌታ ነው። ለገንዘብ ወደ ጌታ ገንዘብን እንኳን ጌታ ይሰጣል። የእውነት ሰው ብዙ ያልተረዳቸው ነገሮች አሉ እንጂ ገንዘብንም ጌታ ነው የሚሰጠው። እንዴ አዎ እሱ ይሰጣል። ለልጁ ለምን አልሰጣችሁትም ገንዘብ? ምን ብር እንዴ? በምን አወቅ? እንደሌለው በምን አወቅ? አምባሳደር አለበሰማ። አምባሳደር ወደኛ አልመጣማ። ወደኛ ቢመጣ ነው። አሁን እኮ እኛ አላችሁበት አለ። በግድን የያዝነው እሱ በግድን የያዝነው ጸሎት ራሱ እያደረገብን 11 ሰዓት እየተነሳ ስራ በደንብ እንዴት ነው አሁን ስትቀመጡ? ፈልሰስ ብለን ቦምቦ ግላድማን ፈልሰስ ብለን የምንቀመጠው። በቃ እንደዚህ ነው የሚመቸን። አሁን ቆይ የመጣሁት ለምንድን ነው? እኔ ምን አውቃለሁ? ምን አውቃለሁ? አይደለማ አሁን እዚህ ጋር የመጣሁት ለምንድን ነው? ለምን ስራዬን አልሰራም? ምን እያልክ ትሰራ? ለምን ትውልዱን ወደ ጌታ እንዲመጣ አላረግም? እንዴት አድርገህ